ኢየሱስ እግዚአብሔር ነው። እግዚአብሔር ሰው ሆኖ ተገለጠ። እግዚአብሔርነቱን ግን አልጣለም። ተገለጠ። ከመገለጡ በፊት እግዚአብሔር ነው። ከተገለጠም በኋላ ሰው ነው። አዘ ሴም ታይም ደግሞ እግዚአብሔር ነው። you don't have to mix it up። ሰምታችኋለሁ። ይሄን ከመገለጡ በፊት ፉሊ እግዚአብሔር ነው። በአባት ሆይ በአንተ ዘንድ ዓለም ሳይፈጠር በነበረኝ ክብር ያ ከአብ ጋር እኩል፣ ከአብ አይበልጥም፣ ከአብ አያንስም። ሶስት አይደሉም፣ አንድ ናቸው። ራሳቸውን ሲገልጡ ነው በሶስት መንገድ የገለጡ። ስለዚህ ሲገለጥ በስጋ ተገለጠ። ቃል ስጋ ሆነ መጣ ምድር ላይ። ባይዘው እግዚአብሔር ቤት ውስጥ ትንቢት አያቆይም። እግዚአብሔር ቤት ውስጥ ፈውስ አያቆይም። ክርስቶስ ማን እንደሆነ ካልገባችሁ እግዚአብሔር ቤት ለመቆየት አቅም አይኖራችሁ። አንዳንድ ሰው በተአምራት ነው መቆየት የሚፈልገው። እግዚአብሔር ተአምር ይሰራል፣ ችግር የለውም። ግን ተአምር ሰውን እግዚአብሔር ቤት አያቆይም። ምክንያቱም ቀይ ባህር ሲከፈል ያዩ ሰዎች ናቸው ወደ ግብፅ እንመለስ ያሉ። መና ሲዘንብ ያዩ ሰዎች ባክህ አለቃ ሾመን ወደ ግብፅ እንመለሳል። ተአምር ሰውን ሊያቆየው አይችልም። ሰውን እግዚአብሔር ቤት የሚያቆየው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማወቅ፣ ሁለተኛው ደግሞ ማመን።